በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 19 በዚች ቀን ከአባ መቃርስ ገዳም ቅዱስ አባት ቀሲስ ይስሐቅ አረፈ። ይህም አባት ከምስር ከታናናሽ ቦታዎች ከአንዲት ቦታ ነው። ወላጆቹም ድሆች ሲሆኑ ግን በበጎ ሥራ ባለጸጎች ናቸው። አረጋውያን መነኮሳት የእጅ ሥራቸውን ሊሸጡ ወደ ምስር በሄዱ ጊዜ ተከትሏቸው ወደ አስቄጥስ ገዳም መጥቶ ሊያገለግላቸው ኖረ። በቀንበራቸውም ተጠምዶ ታላላቅ ተጋድሎን ተጋደለ። በዘመኑ ሁሉ ከቶ ምንም ጥሪት አላደረገም። እንደ አባቶቻችን 2 ልብሶችን ለምን አልገዛህም ሲሉት እርሱም እኔ እስከ ዛሬ ሕዝባዊ ነኝ፣ በዓለም ሳለሁ 2 ልብስ የለኝም ነበር ብሎ ይመልስላቸዋል። ሁለተኛም ደግሞ አባቶቻችን እኮ ሰሌንና ማቅ ይለብሳሉ፣ ለእኛም 1 ልብስ ይገባናል፣ ይህ አይበቃንም አላቸው። ሁልጊዜም የሚያለቅስ ሆነ። ለምን ታለቅሳለህ ብለው በጠየቁት ጊዜ ወላጆቼ ሞተውብኝ ድሃ አደግ አድርገውኛልና ይላቸዋል። ከምግብ የማዕጠንት አመድ ጨምሮ እየበላ ብዙ ዘመናት ኖረ። ከዚህ በኋላ ጭንቅ በሆነ ደዌ ተይዞ በታመመ ጊዜ ከወንድሞቹ አንዱ ምግብ ሰርቶ አመጣለት። እርሱም ከቶ አልቀመሰም። ያም ወንድሙ ይህ ጥሩ ምግብ ነው፣ ለበሽታ መድኃኒት ነው አለው። ብላ ብሎ ብዙም ለመነው። እርሱ ግን ወንድሜ ሆይ እመነኝ፣ እኔ በዚህ ደዌ ውስጥ 30 ዓመት እኖር ዘንድ እወዳለሁ ብሎ መለሰለት። በዕድሜውም በሸመገለ ጊዜ ትሩፋቱና ጽድቁን በበዛ ጊዜ ቅስና ይሾሙት ዘንድ አረጋውያን ተሰብስበው ተማከሩ። እርሱም ከእርሳቸው ሸሽቶ ከተዘራ ማሳ ውስጥ ገብቶ ተሰወረ። እርሱንም እየፈለጉ ዞሩት፣ አላገኙትም። ያችን ማሳ አልፈው ከዳሯ ተቀመጡ። ጥቂትም ሊያርፉ ከእርሳቸው ጋር አህያ ነበር። ወደ ማሳውም ሮጦ ገብቶ ይህ አባት በተሸሸገበት ቦታ ቆመ። አህያውን ሊያመጡትም በገቡ ጊዜ ያንን አባት አገኙት። ደግሞም እንዳይሸሽ ሊያስሩት ፈለጉ። አሁንስ አውቄዋለሁ የእግዚአብሔር ፍቃድ እንደሆነ አላቸው። ከዚህ በኋላም አብሮአቸው ሂዶ ቅስና ተሾመ። ከዚህ በኋላም ተጋድሎንና ለአረጋውያን መታዘዙን በጨመረ ጊዜ ወጣቶችን በበጎ ሥራ ያስተምራችኋልና ሰምታችሁ የምትታዘዙ ሁኑ፣ ከትሩፋት ሁሉ ይልቅ ይበልጣልና አላቸው። የሚያርፍበትም ጊዜ ሲደርስ ከእርሱ በኋላ የሚሠሩትን እንዲያስተምራቸው በዚያ ገዳም ያሉ ጎልማሶች በጠየቁት ጊዜ እንዲህ አላቸው። ገዳም ውስጥ ጸንታችሁ እንድትኖሩ እኔ ሥራ ስታዩኝ እንደነበር እናንተም እንዲሁ በፈቃዳችሁ ስሩ። እኛ አባቶቻችን ባረፉ ጊዜ አዝነን አልቅሰን ነበር። እንደሚሠሩትም በሠራን ጊዜ ከእነርሱ በኋላ ተጽናንተን በገዳም የምንኖር ሆነን። ይህንንም እያልን በፍቅር በሰላም አረፈ። የሕይወትንም አክሊል አገኘ። ለእግዚአብሔር ምስጋና ይሁን። እኛንም በጻድቁ ጸሎት ይማረን፣ በረከቱ ትድረሰን ለዘላለሙ አሜን። በዚችም ቀን ኃይለኛ ተጋዳይ ቅዱስ ኤስድሮስ በሰማዕትነት አረፈ። ይህም ቅዱስ ከእስክንድርያ ሀገር ከከበሩ ከቤተ መንግሥት ወገኖች ውስጥ ነው። አባቱም በብዙ ሠራዊት ላይ የተሾመ መኮንን ነው። ስሙም በደላኦን ነው። የእናቱ ስም ሶፊያ ነው። 2 ከክርስቲያን ወገኖች ናቸው። ይህንንም ቅዱስ በወለዱት ጊዜ ኤስድሮስ ብለው ሰየሙት። ከብዙ ወራት በኋላ ንጉሥ ዲዮቅልጥያኖስ የሚያደርገውን የኃጢአት የበደል ብዛት ባየ ጊዜ እርሱ ከመንግሥት ታላላቅ ውስጥ ስለሆነ ምስፍናውን ትቶ ከሚስቱና ከልጆቹ ጋር ገለል አለ። ስለ ክብር ባለቤት ጌታችን ኢየሱስ ክርስቶስ ስምም መጻተኞች ሆነ። ከዚህ በኋላ ከዚያ ላይ ንጉሥ ሸሽቶ ሳሙኤል ከሚባል ሰው ዘንድ ተሰባስቦ በገዳም ተቀመጡ። ከዚህ በኋላ ለጣዖት እንዳይሰግዱ ከንጉሥ ሸሽተው ስለተሰወሩ ከሃዲያን መጥተው በንጉሥ ዘንድ ነገር ሰሩባቸው። ወዲያውኑ 500 ጭፍሮች ልኮ ከፊቱ አስቀረባቸው። ከእርሱም ዘንድ በመገለላቸውም ንጉሥ ጠየቃቸው። እነርሱም እንዲህ ብለው መለሱለት። የክብር ባለቤት ክርስቶስን በተውከው ጊዜ ተውነህ ታላቅ ስንፍናን አድርገህ ስተሃልና አሉት። በሰማም ጊዜ ተቆጥቶ የበደላኦንን አንገት ይቈርጡት ዘንድ አዘዘ። የሰማዕትነትንም አክሊል አገኘ። ቅዱስ ኤስድሮስን ግን ይመከር እንደሆነ ብሎ አሰረው። ያን ጊዜ 12 ዓመቱ ነበር። ከጥቂት ቀን በኋላ በአንገቱ የብረት ዘንግና ገመድ አስገብተው ከንጉሥ ፊት አቀረቡት። ንጉሡም አልፈራህም? ልብስህንም ለመመለስ አልሞከርንም ብሎ ጠየቀው። እርሱም እኔ የቀናች ሃይማኖቴ ትቼ በስህተት አልመላለስም አለው።
ያን ጊዜ ራቁቱን ከምሰሶ ላይ ሰቅለው ደሙን እንደ ውሃ እስኪወርድ ድረስ ከእንጨቱ እንዲገርፉ ታዘዘ። እናቱ ሶፊያም ከደሙ ወስዳ በንጉሡ ፊት ላይ ረጨች፣ እንዲህም አለች፦ ከሰው ሁሉ አንተ የተረገምክ ነህ። እንዲሁ እቱም አፎሚያም ድንጋዮችን አንስታ ንጉሡንና መኳንንቶቹ ውስጥ ወረወረችባቸው። ንጉሡም ተቆጣና ከወገባቸው መካከል እንዲቆርጧቸው አዘዘ። ቆርጧቸውም የምስክርነትን አክሊል አገኙ። ቅዱስ ኤስድሮስ ተሰቅሎ ሳለ በእናቱና በእህቱ ላይ የሆነውን ይመለከት ነበር። በወገቡም ላይ የእሳት ፍም ደፉበት። ደግሞም ሆዱን ሰንጥቀው እጆቹንም አወጡ፣ በተራራውም ላይ ጣሉት። የሰማይ ወፎችና የዱር አራዊትም አልቀረቡትም። መድኃኒታችን ከሞት አስነስቶ እንደ ቀደመ ሕያው አደረገው። ከዚህም በኋላ ሂዶ በንጉሥ ፊት ቆመ። ንጉሡም ከብረት አልጋ ላይ አውጥቶ ከበታቹ እሳት እንዲያነዱ አዘዘ። ሁለተኛም በብረት ላይ አስተኝተው አንጀቱ እስኪፈስ ድረስ ፈጩት። ከዚህ በኋላ መድኃኒታችን አስነሳው። ደግሞም ሁለተኛ ከ800 ነፍስ ጋር ሰቀሉት። ያን ጊዜ መድኃኒታችን አድኖ አስነሳው። ንጉሡም አይቶ በበሬ ቅርጽ በተሠራ ብረት ውስጥ እንዲያስረው በላዩም ድኝና ዝፍት ጨምረው ከበታቹም እሳት እንዲያነዱ አዘዘ። ከጥቂት ቀን በኋላ ራሱን እንዲቆርጡ ታዘዘ። ቆረጡትም። ያን ጊዜ ጌታችን ከሞት አስነሳው። እነሆ ሲያስነሳው ሦስተኛ ነው። ደግሞም ከዚህ በኋላ እጅግ ከባድ የሆነ ድንጋይ በአንገቱ አስረው ወደ ባሕር ጣሉት። ወዲያውኑ የመላእክት አለቃ ቅዱስ ሚካኤል አውጥቶ ከንጉሥ ፊት አደረሰው። ንጉሡም በከተማ መካከል እንዲሰቅሉ ታዘዘ። እንደዚህም ተሰቅሎ ሞተ። የክብር ባለቤት ጌታችን አስነሳው። ይህም ሲያስነሳው አራተኛ ጊዜ ነው። ከዚህ በኋላ ለአንበሶች ጣሉት። እግዚአብሔርም ነቢይ ዳንኤልን እንዳዳነው አዳነው። ከዚህ በኋላ በጥቂት ቆራርጠው እንዲከፋፍሉትና በእንቅብ ሰብስበው ወደ ባሕር እንዲጥሉት አዘዘ። አሽከሮቹም እንዲሁ አደረጉ። ያን ጊዜ የክብር ባለቤት ጌታችንና ከሚካኤልና ከገብርኤል ጋር መጥቶ በባሕር ዳር ቆመው ከዚህ አውጥቶ አስነሳው። ያለምንም ጉዳትም ይህን ከሞት ሲያስነሳው አምስተኛ ነው። ንጉሡም ባፈረና የሚያደርገውን በተሳነው ጊዜ ከወገኖቹ ጋር ተማክሮ በዚያ ያሰቃዩት ዘንድ እጅና እግሩንም አስሮ ወደ ሰሎንቄ ሀገር ላከው። የሰሎንቄም ሀገር ገዢ አስቀድሞ ስለሚያውቀው ከቅዱስ ኤስድሮስ ጋር ቸርነት ርኅራኄን አደረገ። ንጉሡም ሰምቶ ተቆጣ። ያን ጊዜ መኮንኑን እንዲያመጡ ታዘዘ። ቅዱስ ኤስድሮስንም ወደ እርሱ መልሶ በእስር ቤት በረሃብና በጽም አኖረው። ቅዱሱም በእስራቱ መጠን ታላላቅ ድንቅ ታምራትን አደረገ። በሽተኞች ሁሉ አዳነ። በዚችም በግንቦት 19 ቀን በ6 ሰዓት ከከተማ ውጭ እንዲሰቅሉት ንጉሥ አዘዘ። አየርም በመላእክትን ተመላች። የክብር ባለቤት ጌታችን ኢየሱስ ክርስቶስ ብዙ ቃል ኪዳኖችን ከእሱ ጋር አደረገ። ያን ጊዜም ነፍሱን አሳለፈ። በሰማይም መንግሥትም የማያልፈን የሰማዕትነት አክሊል ተቀበለ። በተጋድሎ የኖረባቸው 12 ዓመታት ናቸው። ለእግዚአብሔር ምስጋና ይሁን። እኛንም በአማላጅነቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የዓለም ብርሃን የሆነ የአባት አባ ዮሴፍ አረፈ። ይህም ቅዱስ ያዩትና የሰሙት እስኪያደንቁት ድረስ በአባቱ ቤት ሳለ የዚህን ዓለም ጥበብ ሁሉ ተማረ። የቤተ ክርስቲያን መጻሕፍትን ተረጎመ። ከዚህም በኋላ ድቁና ሾሙት። የነፍሱንም ድህነት እግዚአብሔር በወደደ ጊዜ ብርሃናዊ መልአኩን ሚካኤልን ላከለትና ዮሴፍ ሆይ ይህንን ኃላፊውን ዓለም ትወደዋለህን? አጸያፊ አይደለምን? በውስጡም ያሉ ሁሉ አለው። ከዚችም ጊዜ ጀምሮ እርሱ የመረጠውን መንገድ ይመራው ዘንድ እግዚአብሔርን እየለመነ በጾምና በጸሎት መማፀን ጀመረ። ከወለጋ አውራጃ ስሙ አባ ዘካርያስ የሚባል ነበር። እርሱም ለዮሴፍ ዘመዱ የሆነ በጭልታም ዮሴፍን ወስዶ የምንኩስናን ልብስ አለበሰው። ወደ ትግራይም ምድር ወሰደውና በዚያ ተግባር ዕድና ለምንኩስና ሥራ የሚገባ ጽሕፈትን ስፌትንም ተማረ። ከዚህ በኋላ ወደ በረሃ ዱር ገብቶ የእንጨትን ፍሬ እየበሉ ከዝሆኖች፣ ከአንበሶች፣ ከዘንዶች እየተፈተኑ በየአይነቱ በሆነ ተጋድሎ በመድከም ኖሩ። በጽድቃቸውም ኃይል ብዙ ታምራትን አደረጉ። አባ ናትናኤል የጋለ ምንቸትን በመሃል እጁ ይዞ በመነኮሳቱ ፊት ዞረ። አባ ዮሴፍን የሚያበስሉበት ማሰሮ በተሰበረ ጊዜ በውስጡ ሳይፈስ አገናኝቶ እንደ ቀድሞ አደረገው። ገብርኄር ሕዝባዊ ሲሆን በሞተ ጊዜ ሊያጠምቁት ሲሆን ጌታ ኢየሱስ ክርስቶስ ኤጲስቆጶስነት ሾሞኛልና
እኔ በእጄ አጠምቃችኋለሁ አላቸው። እኒህም ቅዱሳን የትሩፋታቸውንና የጽድቃቸውም ያማረ ሥራቸውንም አሳዩ። ከዚህ በኋላ አባ ዮሴፍ ወደ ጳጳሱ ወሰዱትና ቅስና ተሾመ። አባ ዘካርያስም ባረፈ ጊዜ አባ ዮሴፍ ወደ ሌላ ገዳም ሂዶ ሳይቀመጥ ቆሞ 40 መዓልት 40 ሌሊት ጾመ። ከድካም ጽናት በወደቀ ጊዜ ቅዱስ ሚካኤል መጥቶ አስነሳው። ሁለተኛም ከገድል አፋፍ ላይ እጁን ዘርግቶ ሳይሰበስብ 40 ቀን 40 ሌሊት ቆመ። ሰይጣንም መጥቶ ወደ ቆላው ወረወረው። የመላእክት አለቃ ሚካኤልም ተቀብሎ ወደ መቆሚያው መለሰው። ደግሞም ከድንጋይ ዋሻ ውስጥ ገብቶ 40 ቀን 40 ሌሊት ያለ መብልና ያለ መጠጥ ኖረ። ሰይጣናትም ወደ እርሱ እየመጡ በራሳቸው ምትሃትን በማሳየት ያስፈራሩት ነበር። መላእክትም ያበረቱታል ያጽናኑታልም። ናላውም በአፍንጫ እስኪፈስ ድረስ በእልፍ እልፍ እየሰገደ ኖረ። ከዚያም የትግራይን አውራጃ ሁሉ ዞረ። ወደ ሰሜንም ምድር ተሻግሮ ከያሬድ መቃብር ገባ። በደጃፉም ላይ ተቀርጾ አንቀጸ ብርሃንን ተማረ። ሲመለስም ሽፍቶች አግኝተውት በድንጋይ ወገሩት፣ በበትርም በደበደቡት፣ በጦርም በወጉት ጊዜ ጥለውት ሄዱ። አምላክን የወለደች እመቤታችን ቅድስት ድንግል ማርያም ወደ እርሱ መጥታ አዳነችው። አንዲትም ቀን የሴት በድን አግኝቶ በላይዋ ባማተበ ጊዜ ተነሳች። ወደ ኢየሩሳሌምም 3 ጊዜ ሂዶ ከከበሩ ቦታዎች ተባርኳል። ወደ አባቶቻችን ሐዋርያት መቃብርም እስከ ሀገረ ባርቶስና ህንደኬ ደረሰ። ውሃው ከመላበት ወንዝም በደረሰ ጊዜ በላይዋ ማትቦ እንደ የብስ በእግሩ ተሻገረ። አንበሶችና ነብሮች ይከተሉታል። ምግብ ባመጡ ጊዜ ድንጋዩን ባርኮ ሥጋ አድርጎ ይሰጣቸዋል። ከዚህም በኋላ ወደ አባታችን ተክለ ሃይማኖት ገዳም ደብረ ሊባኖስ ሄዱ። ከአባ ተወልደ መድኅንም ልጅ አስኬማ ተቀበለ። አባ ተወልደ መድኅንም ሊፈትነው ወዶ 7 የጽድቅ ቅርንጫፍን ሰብሮ ተከለው ብሎ ሰጠው። በተከላቸውም ጊዜ ወዲያውኑ በቅለው አደጉ፣ እስከ ዛሬም አሉ። ብዙዎች ወደ እርሱ መጥተው በእርሱ እጅ መነኮሱ። በእግዚአብሔር አብና አምላክን በወለደችን በእመቤታችን ቅድስት ድንግል ማርያም ስም ባጸናቸው አብያተ ክርስቲያናት በአንድነት ኖሩ። በአንዲትም ዕለት እመቤታችን ቅድስት ድንግል ማርያም ዕጣንን ሰጠችውና ከ24ቱ ካህናተ ሰማይ ጋር የአሸናፊ እግዚአብሔርን መንበር አጠነ። ብዙ ጊዜም ወደ እርሱ ሐዋርያት እየመጡ ይባርኩታል። በአንዲትም ዕለት ነብር ከእናቱ እጅ ሕፃንን ነጥቆ ወሰደ። በአባ ዮሴፍም ስም በማጸነችው ጊዜ በሦስተኛው ቀን መለሰላት። ለልጆቹም ገንዘብ የሆነ የእንስሳ ጥሪትን እንዳያደርጉ፣ ሥጋንም እንዳይበሉ፣ የወይንም ጠጅ እንዳይቀምሱ፣ ትሕትናን፣ ቅንነትን እንዲማሩ፣ ከንቱ ነገርን በዋልትን እንዳይናገሩ፣ በቤተ ክርስቲያን ውስጥ እንዳይስቁ፣ ይህንን ሁሉ የመሳሰለውን ሥርዓት ሠራላቸው። ከዚህ በኋላ ሩጫውን በፈጸመ ጊዜ በሰላም በፍቅር አረፈ። ደብረ ታቦር ብሎ በሰየማት ቤተ ክርስቲያን ውስጥም ተቀበረ። ከእርሱም ቁጥር የሌላቸው ድንቅ ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ሰው ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የከበረ አባት አባ አቤ እግዚእ መታሰቢያቸው ነው። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። በዚህችም ዕለት የከበረ አባት አባ አቤ እግዚእ መታሰቢያው ነው። በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ከገቡልህ ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉህን አእላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግላን እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር።